ሰላም ጤና ይስጥልን። እንዴት ናችሁ የዩቲዩብ ተከታታዮቼ? ዛሬ ደግሞ በፊኒሽ ሬትኪ ፓይቫ ይባላል። ልጆች ድሮፕ ካረኩ በኋላ ወክ አርጌ በዛፍ ውስጥ ምንድነው በደን ውስጥ ነው የሚባለው ወክ አርጌ ቀጥታ ወደ ስፖርት የምሰራበት ቦታ ደረስኩኝ። ስፖርት ከሰራው በኋላ ይሄንን ለምን ለዩቲዩብ ተከታታዮቼ አላሳየም ይሄንን የሚያምር ቦታ ብዬ ነው ሪከርድ እያደረኩ ያለሁት። በጣም ቆንጆ ስሜት እየተሰማኝ ነው። ጥሩ አየር ነው ያለው። ዛፎቹም እንደምታዩቸው በጣም ያምራሉ። ግሪን ነው ምናምን እና ይሄ ሁሉ የምታዩት ነገር ልክ ዊንተር ሲመጣ በረዶ ሲመጣ ይጠፋና በነጭ ይሸፈናል። እነዚህ ዛፎች የለበሱትን ልብስ ሁሉ ያውልቁና እንጨታቸው ብቻ ይቀራል። ከዛ የዊንተሩ ጊዜ ሲያልቅ ደግሞ ከእንደገና ቅጠላቸው መለምለም ይጀምራል። እና ከዚህም እንደተረዳው ታውቃላችሁ የሰው ልጅም በጣም ተስፋ ሲቆርጥ ምንም ነገር አማራጭ የሌለው ይመስለዋል። ነገር ግን ያ ሁሉ ጊዜ አልፍና ከብዙ ጥንካሬ ጋር ያ ሰው እንደ ብረት ጠንክሮ ይመለሳል። እና ይሄንን ዛፊውት እና አፕል ነው። የአፕል ፍሬዎች ናቸው። ትንንሽ ናቸው ግን በጣም ያምራሉ። ከዛ ደግሞ ጉዟችንን ቀጠልን። እንዳልኳችሁ ፀሐይ ወጣለች። በጣም የሚያምር አየር ነው ያለው። ጥሩ መንፈስን የሚያድስ ነው። እና እኛም ተስፋ መቁረጥ ሳይሆን በሚያጋጥሙን ነገሮች እየበረታን መሄድ እንዳለብን የተማርኩት። ቀን እንደሚለወጥ ለምሳሌ የከፋው ሰው እንደሚደሰት ማሰብ አለበት። ማለት ይሄ ነገር ከሌለ በህይወታችን በእያንዳንዱ ሰው ይሄ ደግሞ ማሪያ በጣም ያምራል። በጣም ነው የወደድኩት ይሄንን። እና ሁልጊዜ አዲስ ቀን ነው ብሎ ማሰብ፣ ተስፋ ለመቁረጥ፣ ጸሎት ማድረግ መንፈስን የሚያድሱ ነገሮች ናቸው። እንዲሁም ደግሞ እንደዚህ አይነት ውብ የሆነ አየርና ግሪን የሆነ ቦታ ሲሆን በጣም ነው ደስ የሚለው። እና ደግሞ በጣም ጽዳት የሁሉም ሰው ኃላፊነት ነው። የአካባቢያችንን ጽዳት መጠበቅ፣ ቆሻሻ ሲኖረን በአግባቡ የቆሻሻ መጣያ ቦታ መጣል አለብን። ምክንያቱም ሁሉም ሰው ኃላፊነቱን ከተወጣ በጣም ጥሩ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። ሰላም ሁኑልኝ።